There is no one like you, Jesus. There is no ኢየሱስ one ሆይ like him. Who is እንዳንተ like ያለ ማንም የለም። እንደ እርሱ ያለ ማን አለ? እንደምን አደራችሁ ቤተ ክርስቲያን አማኞች፣ እንዴት ናችሁ? ውድ ተመልካቾች እምነታችሁን አደንቃለሁ። እግዚአብሔርን ደስ ማሰኘት የሚቻለው በእምነት ብቻ ነው። በዓለም ዙሪያ የምትገኙ ተመልካቾች ሆይ እምነታችሁን አከብራለሁ። ሃሌሉያ! አዎ፣ እግዚአብሔርን ደስ ማሰኘት እምነትን ይጠይቃል። እናንተም በዚህ ያላችሁ በእምነት ነው። እግዚአብሔር ደስ የሚሰኘውም በእምነት ብቻ ነው። ሌላ ምንም ነገር የለም። ኢየሱስ ሆይ አመሰግንሃለሁ። ሃሌሉያ ሃሌሉያ። ባለፈው ሳምንት እግዚአብሔር መንፈስ እንደሆነና የሚያመልኩትም በመንፈስና በእውነት ሊያመልኩት እንደሚገባ ተነጋግረን ነበር። ያንን የተሰወረ እውነት መከተል አለብን። በዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ እንዲህ ይላል፣ እንዳትሰናከሉ ይህንን ተናግሬያችኋለሁ ይላል። ያ የተሰወረው እውነት ነው። ለጎረቤታችሁ፣ አጠገባችሁ ወይም አካባቢያችሁ ላለ ሰው የተሰወረው እውነት በሉት። በደንብ እየሰማችሁ ተናገሩት፣ እያያችሁ ተናገሩት። እርሱም እንዳትሰናከሉ ይህንን ሁሉ ተናግሬያችኋለሁ ብሏል። ነገር ግን ጊዜ ወስዳችሁ እስከ መጨረሻው ስታነቡት ክፍሉን ኢየሱስ ስለምን እየተናገረ እንደሆነ ትረዱታላችሁ። ከምኩራባቸው ያስወጧችኋል፣ ይልቁኑ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ይላል። ይህ አሁን እየሆነ አይደለምን? አሁን ሰዎች ያገኙትን ነገር ታጥቀው ራሳቸውን በማፈንዳት ወደ መንግሥተ ሰማይ እየሄዱ እንደሆነ ያስባሉ። መጽሐፍ ቅዱስ የትንቢት ቃል ነው። ቅዱሳን ሰዎች ከሰማይ የመጣው መልእክት ሲናገሩ በመንፈስ ቅዱስ ተገፋፍተው ነበር የተናገሩት። ትዝብቱን አያችሁት? ትንቢታዊ ቃል መሆኑ አስተዋላችሁ? አብራችሁኝ ካነበባችሁ ቀጥሎ እንደዚህ ይላል፣ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ይላል። ወደ ታች እንውረድና እናንብበው። አባትን ስላላወቁት ይህንን ያደርጉባችኋል ይላል። ይህን የሚያደርጉት ምን ስላላደረጉ ነው የሚለው? አባትን ስላላወቁት ነው የሚለው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ። እነርሱ የሚያውቁት ይመስላቸዋል፣ ግን አያውቁትም። እርሱን ማወቅ የምትችሉት በአብ መንፈስ ብቻ ነው፣ ምክንያቱም እርሱ መንፈስ ነው። መጽሐፍ ቅዱስ እግዚአብሔር መንፈስ ነው፣ የሚያመልኩትም በመንፈስና በእውነት ሊያመልኩት ይገባል ይላል። አሁን ደግሞ ወደ መጨረሻው ወደ ቁጥር 33 እንሄድ። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ ይላል። ይህ ማለት ከእግዚአብሔር ጋር ካልሆናችሁ ምን ሊኖራችሁ እንደሚችል አስቡት። ከእርሱ ጋር ካልሆናችሁ ሰላም ሊኖራችሁ አይችልም። ሰላም የሚገኘው በእርሱ ውስጥ ብቻ ነው። በዚህ ዓለም ግን ምን አለባችሁ ነው የሚለው? መከራ አለባችሁ ይላል። የሁሉም አይነት መከራና ጭንቀት፣ የሁሉም አይነት ነገር ግን አይዟችሁ እኔ ዓለምን ምን ብያለሁ? አሸንፌያለሁ ብሏል። አይዟችሁ። ከእርሱ ጋር ካልሆናችሁ መከራ ይገጥማችኋል። ያ ደግሞ ወደ ጦርነትና ወደ ሞት ይመራል። ዲያብሎስ ሊነካኝ አይችልም ብላችሁ በማሰብ ስህተት ውስጥ አትውደቁ። ሊነካችሁ ይችላል፣ ነገር ግን ሊያጠፋችሁ አይችልም። የዚያ የዲያብሎስ ንክኪ ለእግዚአብሔር ያላችሁን ፍላጎትና ቁርጠኝነት የበለጠ ያጠነክረዋል እንጂ። እስቲ አጠገባችሁ ወይም አካባቢያችሁ ላለ ሰው እንዲህ በሉት፣ ዲያብሎስ ሊነካኝ አይችልም ብለህ በማሰብ ስህተት ውስጥ አትውደቅ በሉት። አዎ፣ ድምፃችሁን አሰምታችሁ ተናገሩ። ዲያብሎስ ሊነካኝ አይችልም ብለህ በማሰብ ስህተት ውስጥ አትውደቅ በሉት። እኔንማ በፍጹም ሊነኩኝ አይችሉም። ዛሬ እየሰራን ያለነው ስህተት ይህ ነው። ለዚህ ነው የዚህን መልእክት ርዕስ የተሰወረው እውነት ያልኩት። ስትታመሙ እኔ ክርስቲያን አይደለሁም ማለት ነው ብላችሁ ታስባላችሁ። እኔ ክርስቲያን ሆኜ ሳለ ለምን እታመማለሁ ብሎ ማሰብ ትልቅ ስህተት ነው።
አንድ ሰው በስጋው ሊታመም ይችላል፣ ነገር ግን የእግዚአብሔር ወዳጅ ሊሆን ይችላል። አንድ ሰው ድሃ ሊሆን ይችላል፣ ነገር ግን የመንግሥተ ሰማይ እጩ ሊሆንም ይችላል። ለአጠገባችሁ ላለ ሰው ድጋሚ ንገሩት። ያለ መከራ እኖራለሁ ብለህ በማሰብ ስህተት ውስጥ አትውደቅ በሉት። አንድ ሰው ድሃ ወይም ታማሚ ሊሆን ይችላል፣ ነገር ግን የኢየሱስ ክርስቶስ ተወዳጅም ሊሆን ይችላል። ዛሬ እያደረግን ያለነው ስህተት ይህ ነው። አብዛኞቻችን በነፍስ ረገድ የታወርንና በማስተዋል ረገድ የደነዘዝን። ይህም ማለት የማይታየው መንፈሳዊ ዓለም ለመንፈሳዊ እይታችን ፍጹም የተዘጋ ሆኗል ማለት ነው። እኛ የምናየው የዲያብሎስን ውጫዊ ተጽዕኖ ብቻ ነው። ነገር ግን ለመንፈሳዊው መንስኤ እውሮች ነን። እግዚአብሔር እኛን ለመጠበቅ ፍላጎታችንንና ቁርጠኝነታችንን ለማጠናከር ለጥቂት ጊዜ አስቁሞ ለወደፊቱ ሕይወታችን መልሶ ለማደራጀት ማንኛውንም ተራ ነገር እንኳን ሊጠቀም ይችላል። እንደ ችግርና መከራ ባሉ ሁኔታዎች ውስጥ ስናልፍ በራሳችን ላይ የተሳሳተ ፍርድን እንፈርዳለን። እኔ ዘወትር ወደ ቤተ ክርስቲያን የሚሄድ እውነተኛ ክርስቲያን የሆንኩ የተጠመቅኩ ማጨስና መጠጣት ያቆምኩ ሰው ሆኜ ሳለ ለምን ይህ ሁሉ ድህነት ይደርስብኛል ልንል እንችላለን። ለምን እያልን በእንደዚህ ባሉ ሁኔታዎች ውስጥ ስንሆን በራሳችን ላይ እንፈርዳለን። ምናልባት እኔ ክርስቲያን አይደለሁም ይሆናል፣ ምናልባት ኃጢአተኛ ነኝ፣ ለምን ይህ በእኔ ላይ ደረሰ፣ ለምን ታመምኩ፣ ለምን አዘንኩ እንላለን። ክርስቲያን ያልሆኑትን ሰካራሞችን፣ የምሽት ክለብ ዘማሪዎችን፣ አዝማሪዎችን እስኪ እያቸው። በየቦታው ተሳክቶላቸው እየተዝናኑ ነው። እንደዚህ እንላለን። ፈተና ወይም መከራ በሌለበት ቦታ ኃጢአት በቀላሉ ይደበቃል። ኃጢአት ምን ያደርጋል? በቀላሉ ይደበቃል እያልኩ መከራና ፈተና በሌለበት እንዲሁም የመከራ ግብረ መልስ በሌለበት ቦታ ኃጢአት መሸሸግ ይችላል። ዛሬ እዚህ እንዳለነው እንደ ብዙዎቻችን በማዕዳችን ላይ ምግብና በኪሳችን ውስጥ ገንዘብ ከሌለ ወደ ቤተ ክርስቲያን ላንመጣ እንችላለን። ነገር ግን በማዕዳችን ላይ ምግብ በኪሳችን ውስጥ ገንዘብ ሲኖር ኢየሱስ የተባረከ ይሁን እንላለን። በጥጋብና በስኬት ጊዜ ክፉ ሰው እንኳን ለጋስና ደግ ሊመስል ይችላል። አዎ፣ በብልጽግናና በስኬት ጊዜ ክፉ ሰው ደግና ለጋስ ይመስላል። ነገር ግን በኪስ ውስጥ ገንዘብ፣ በማዕድ ላይ ምግብ ሲታጣ ይህ ሁኔታ ንጽሕናን ይለያል። ታላቅ ሰው ማን እንደሆነ ይለያል። እንደ አማኝ ያለህበት ሁኔታ ምንም ይሁን ምን ሁሉም ነገር እግዚአብሔርን እንድትታዘዝ የሚረዱህ ናቸው። አጠገብህ ላለ ሰው እንዲህ በለው፣ እንደ አማኝ ያለሁበት ሁኔታ ምንም ይሁን ምን ሁሉም ለእግዚአብሔር እንድታዘዝ ነው በለው። እነዚህ ነገሮች አንተን ለመግደል ወይም ለማጥፋት የመጡ አይደሉም። ክርስቲያን ከሆንክ ትግልህ የበለጠ ጠንካራ ሊያደርግህ ይገባል። አሁን እያለፍክበት ያለው ነገር እግዚአብሔርን እንድትታዘዝ የሚያደርግ ነው። እኛ በባህሪ የምናደርገው በታዛዥነት ውስጥ ነው። በባህሪ ሰው የሚያድገው የሚለወጠው አንድን ነገር ማድረግ የሚችለው ታዛዥነት ውስጥ ነው። መጽሐፍ ቅዱሳችንን ወደ ዕብራውያን መልእክት ምዕራፍ 5 ቁጥር 8 ስትከፍቱ ስለ ኢየሱስ እንዲህ ይላል፣ ምንም እንኳን የእግዚአብሔር ልጅ ቢሆን ከተቀበለው መከራ ታዛዥነትን ተማረ ይላል። እርሱ ተንቆ ነበር። ስለ ስም ማጥፋትና ፌዝ እያወራን ነው። እዚህ ጋር በእርሱ ላይ ይሳለቁበት ነበር። የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ እያሉ ይዘብቱበትም ነበር፣ ስም ያወጡለትም ነበር። ብዙ ጊዜ እኛ ሕይወታችንን የሚያጠናክሩልንን ነገሮች እንሸሻለን። እንደ ስቃይና መከራ ያሉ ለሕይወታችን ጥንካሬ የሚያመጡልን ዋና ዋና ነገሮችን እንሸሻቸዋለን። ለሕይወታችን ጥንካሬን የሚያመጡት ነገሮች ምንድን ናቸው? እንደ ፈተና፣ መከራ፣ ስደት፣ ስም ማጥፋትና የመሳሰሉ ተራ ነገሮች ናቸው። እነዚህ ነገሮች ፈተና መሆናቸውን ስታውቁ ላለመጋፈጥ ማንኛውንም ነገር ታደርጋላችሁ። በሌላ አነጋገር እንደ ክርስቲያን ጥንካሬን የሚያመጡ ነገሮች አሉ እያልኩ ነው።
እነዚህን ነገሮች ስትሸሹ የክፉውን ቀን ወደፊት እያራዘማችሁት ነው። ምንን እያራዘማችሁ ነው አልኩኝ? ክፉውን ቀን። ነገ በሌላ ስፍራ መገኘታችሁ አይቀሬ ነው። ፈተና መምጣቱ የማይቀርና የተወሰነ ነገር ነው። ምክንያቱም በመንፈሳዊ ረገድ የታወርንና በማስተዋል የደነዘዝን ስለሆንን ማወቅና ማየት ይኖርብናል። ፈተናን ስትሸሹ ክፉውን ቀን ወደፊት ታስተላልፉታላችሁ። ዛሬ ብዙዎቻችን እያገጠመን ያሉ እውነታዎች እነዚህ ናቸው። በወጣትነት ዕድሜያችሁ ልትጋፈጡ የሚገቡ ነገሮች ነበሩ። ገና በለጋነታችሁ ሊገጥሟችሁ ሊገቡ የነበሩ ነገሮች ነበሩ። እነሱን ግን የሸሿቸዋቸው መከራዎች ናቸው። ያኔ አቅሙ ነበራችሁ፣ ኃይሉ ነበራችሁ፣ ታላቅነትና የምትመኩበት ሁሉ ነበራችሁ፣ የምታውቁት ሰው ነበራችሁ። እናም ሸሻቻችኋቸው፣ አስወገዳችኋቸው። ዛሬ የገጠሟችሁ ያሉት እነዚሁ ነገሮች ናቸው። ልታስወግዳችሁ አልቻላችሁ። ወደፊት እያራዘማችኋቸው ብቻ ነው። እኔ ክርስቲያን ስለሆንኩ መከራ አይነካኝም ብላችሁ በማሰብ ስህተት ውስጥ አትውደቁ። እኔ ክርስቲያን ነኝ፣ በትክክለኛ መንገድ እኖራለሁ ብላችሁ ታስባላችሁ። የምታወሩለት ያ ጽድቅ ስጦታ ነው እንጂ በጽድቅ ሥራ የምታገኙት አይደለም። የለፋችሁበት፣ የደከማችሁበት፣ ያጠናችሁት ወይም የተማራችሁት ነገር አይደለም። እኛ በባህሪ የምናደርገው በታዛዥነት ውስጥ ነው። ስጋዊ እድገት የጊዜ ጉዳይ ነው። አዎ ስጋዊ እድገት ከጊዜ ጋር የተያያዘ ነው። አይምሮአዊ እድገት ደግሞ የመማር ውጤት ነው። መንፈሳዊ እድገት ግን ለእግዚአብሔር በፈቃዳችን የመታዘዝ ውጤት ነው። አዎ እንደ ውድቀት፣ ተስፋ መቁረጥና በሽታ ባሉ ሁኔታዎች ውስጥ ስትሆኑ በራሳችሁ ላይ አትፍረዱ። እኔ ክርስቲያን አይደለሁም ማለት ነው፣ ለምን ይህ ሁሉ በእኔ ላይ ይደርሳል ማለት አትጀምሩ። እስኪ እነዚህን ሰዎች ያቸው በትክክለኛ መንገድ ሳይኖሩ እየተሳካላቸው ነው ትላላችሁ። ነገር ግን ትክክለኛውን ሕይወት መኖር እኛ የምንደክምለት ሳይሆን የእግዚአብሔር ስጦታ ሆኖ ሳለ እናንተ በትክክለኛ መንገድ እየኖራችሁ መሆኑን እንዴት ታውቃላችሁ? እኔ እኮ በትክክለኛ መንገድ እየኖርኩ ነው፣ ማጨስ አቁሜያለሁ ትላላችሁ። ነገር ግን ማጨስ እንድታቆሙ የረዳችሁ ማን እንደሆነ እንዴት ታውቃላችሁ? ራሳችሁን ለማስቆም ኃይል አላችሁ እንዴ? የላችሁም። ይህ ጸጋ ነው። በትክክለኛ መንገድ እየኖርኩ ነው ስትሉ እርሱ እግዚአብሔር የሰጠኝ ስጦታን እየኖርኩ ነው ማለታችሁ። እኛ የምንለፋበት ነገር አይደለም። በገዛ ጉልበታችሁ ለፋችሁበት ነገር ቢኖር እኔ እኮ ለፍቼበት ነው ያገኘሁት ብላችሁ ልትመኩ ትችሉ ነበር። በብቃት ደረጃ ተዋግታችሁለት አጥንቼ ነው ማለፍ ያለብኝ ብላችሁ ታግላችሁለት ቢሆን ኖሮ ሌላ ነበር። በዚህ ሁኔታ ግን ሕይወታችሁ ሙሉ በሙሉ በጸጋ ነው። በጸጋ ነው። በእናንተ ላይ የደረሰው ነገር የእግዚአብሔር ልጅ የመሆን ስልጣናችሁን ሊነጥቃችሁ አይችልም። በፍጹም አይችልም። የክርስቲያን ሕይወታችሁን በምንም አትመዝኑት። ባላችሁበት ሁኔታ አትመዝኑት። አይሆንም፣ ይህ ነገር ከአቅሜ በላይ ነው፣ እኔ ክርስቲያን አይደለሁም እንዴ አትበሉ። በሚገጥማችሁ ነገር ተነስታችሁ ክርስትናችሁን እንዴት ትፈርጃላችሁ? እንዴት ጥያቄ ውስጥ ይገባባችኋል? አንተ ክርስቲያን አይደለህም፣ በደረሰብህ ነገር ምክንያት ክርስቲያን አይደለህም። ክርስቲያን ስላልሆንክ እኮ ነው ይሄ ደረሰብህ። ለገጠመ ፈተናና ላለህበት ሁኔታ ሲባል ክርስቲያን ስላልሆንክ ነው እንዲሆነብህ የሚል ድምፅ ይመጣብሃል። ሁኔታዎች እንዲገዟችሁ አትፍቀዱ። እግዚአብሔር በእንደዚህ አይነት ሁኔታዎች ውስጥ ነው እኛን የሚያጠራ። ያጋጠማችሁ ሁኔታ በእናንተ ላይ ያለው ግብረ መልስ ወይም ተጽዕኖ ዝቃጮችንና ኃጢአትን ለይቶ የሚያጠራ ነው። አጠገባችሁ ወይ አካባቢያችሁ ላለ ሰው እስቲ እንዲህ በሉት፣ ያለሁበት ሁኔታ
በእኔ ላይ ያለው ተጽዕኖ ኃጢአትን ለይቶ ያጠራል። የእግዚአብሔርን ባህሪ በሕይወቴ ውስጥ እንዲያደርግ ያደርጋል በሉት። ለእግዚአብሔር ክብር እስቲ ያላችሁበት ሁኔታ ክርስቲያን አይደላችሁም ሊላችሁ አይችልም። አዎ አጠገባችሁ ላለ ሰው ንገሩት። ያለሁበት ሁኔታ እኔን ክርስቲያን አይደለህም ሊለኝ አይችልም በሉት። ሁኔታዬ የክርስትናን ሕይወቴን ሊወስን አይችልም በሉት። ድምፃችሁን አሰምታችሁ ጮክ ብላችሁ ንገሩት። ያለሁበት ሁኔታ ኃጢአትን ለይቶ ያጠራል በሉት። ፊት ለፊት በምስሉ ላይ የምታዩትን ጥያቄ ለመለሰ ሰው ቀድሞ ለመለሱ 3 ሰዎች የመቶ ብር ካርድ እንሞላለን። አሁኑኑ ፈጥነው ይመልሱ። በዚያውም ምን ያህል የመጽሐፍ ቅዱስ ዕውቀቱን እያዳበሩ እንደሆነ ራሱን ይፈትኑ። መልካም ዕድል። የእግዚአብሔርንም ባህሪ በሕይወቴ ውስጥ እንዳደርግ ይረዳኛል በሉት። ስለዚህ በሁኔታዬ ምክንያት ክርስቲያን መሆኔን አላውቅም፣ ይህ ሁሉ ለምን በእኔ ላይ እንደሚደርስ አልገባኝም የሚለው ጥያቄ የክርስቲያን ጉዟችንን ተስፋ የሚያስቆርጥ ነው። በራሳችሁ ላይ እየፈረዳችሁበት ያለው ፍርድ የተሳሳተ ነው። እናንተ ክርስቲያን ናችሁ። ነገር ግን ከሁኔታችሁ የተነሳ አሁን ለመሆኑ እኔ ክርስቲያን ነኝ? ምን የተበላሸ ነገር አለ? ክርስቲያን መሆኔን እንኳን እርግጠኛ አይደለሁም። ለምን ይህ ሁሉ በእኔ ላይ ይደርሳል ብላችሁ ልታስቡ ግን ትችላላችሁ። መንፈስ ቅዱስ ግን ነፃ የሆነ መንፈስ ይፈልጋል። እኔ ክርስቲያን ነኝ ወይስ አይደለሁም ብላችሁ ስታስቡ መንፈሳችሁ በባርነት ውስጥ መውደቅ ይጀምራል። የእግዚአብሔርን መንፈስ ለመሳብ መንፈሳችሁ ነፃ መሆን አለበት። መንፈሳችሁ ነፃ ካልሆነ የእግዚአብሔርን መንፈስ መሳብ አትችሉም። ከእግዚአብሔር ጋር ምንም አይነት ግንኙነት ሊኖራችሁ አይችልም። መጸለይ እንኳን አትችሉም። ነፃ መንፈስ ያስፈልጋችኋል። እኔ ክርስቲያን ነኝ፣ ለምን ይህ ሁሉ በእኔ ላይ ይደርሳል? ለምን ይህ ሁሉ መሰናክል? ለምን ይህ እያሉ መጨነቅ ከመንፈስ ቅዱስ የመጣ አይደለም። መንፈስ ቅዱስ ለሰው ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል። በራሳችሁ ላይ የተሳሳተ ፍርድ መፍረድን አቁሙ። ይህንን ንግግር እስቲ አካባቢያችሁ ላለ ሰው በሉት። በራሳችሁ ላይ የተሳሳተ ፍርድን መፍረድ አቁሙ በሉ። ድምፃችሁን አሰምታችሁ ተናገሩት። በራስሽ ላይ የተሳሳተ ፍርድን መፍረድ አቁም በሉት። ይህ የሰይጣን ወጥመድ ነው። ኢየሱስ በጣም በቅርብ በመጨረሻ ቀን ስለሚመጣ ሰይጣን አሁን የተለመደውን ተንኮሉን ይዞ እየመጣ ነው። እርሱ በሽታ ሲሰጣችሁ ያ በሽታ አንተ ክርስቲያን አይደለህም ይላችኋል። እናንተ ትቀበሉታላችሁ። በዚያ ድምፅ ምክንያት በማያምኑ ሰዎች መንገድ መጓዝ ትጀምራላችሁ። አንድ ነገር ክርስቲያን አይደለህም ሲላችሁ ትቀበሉታላችሁ። ታዲያ ክርስቲያን አይደለህም ከተባልክ ለምንድን ነው አሁን በክርስትና ሕይወት ለመኖር የምትፈልገው? የምናገረው ነገር የሚመለከተው ሰው ካለ እስኪ እጁን ያሳይ። ተስፋ መቁረጥ ሁል ጊዜ እስኪ ያቸው። ጓደኞችሽ በጥሩ ሁኔታ ላይ ናቸው ይልሻል። ንግዳቸው በጥሩ ሁኔታ እየሄደ ነው ይልሻል። አንቺ ግን ተስፋ በመቁረጥ ብቻ ነው ትርፍሽ። ክርስቲያን ነኝ ትያለሽ እንጂ ክርስቲያን አይደለሽም ይልሻል። እናንተም ተስማምታችሁ አዎ እውነት ነው እኔ ክርስቲያን አይደለሁም ትላላችሁ። ይህ የተለመደው የሰይጣን ተንኮል ነው። በሌሊት ትተኛላችሁ፣ አስፈሪ ህልም ቅዠት ታያላችሁ። አንድ ሰው መጥቶ ያዋርዳችኋል። ነገሩ በጣም ያሳፍራችኋል። በምትነቁበት ጊዜ መጸለይ ትተዋላችሁ። ትላንት የጸለይኩት ጸሎት ምን ፈየደልኝ? ይኸው አስፈሪ ህልም መጣብኝ። ትላንት ያቀረብኩት ጸሎት ቅዠት ነው ያተረፈልኝ። ታዲያ አሁን ምን ብዬ ጸልያለሁ ትላላችሁ። ለባለፉት 3 ቀናት ስጾም ቆይቼ ከእግዚአብሔር ድምፅ እሰማበታለሁ በምለው መጨረሻ ቀን እንዲህ ያለው ውርደት ይግጠመኝ ትላላችሁ። ነገሮች ስላልተሳኩላችሁ ብቻ በራሳችሁ ላይ የተሳሳተ ፍርድ መፍረድን አቁሙ። መጽሐፍ ቅዱስ በዚህ ዓለም መከራ አለባችሁ እያለ
እናንተ ግን መከራ ሲገጥማችሁ ከእግዚአብሔር እንደተለያችሁ አድርጋችሁ ለምን ታስባላችሁ? እናንተ በዚህ ዓለም ውስጥ አይደላችሁም እንዴ? ኢየሱስ ለደቀ መዛሙርቱ እምነታችሁ እንዳይጠፋ ጸልያለሁ ብሏቸዋል። ይህ የሚያሳየው እምነታችሁን የሚፈታተን ነገር እንደሚመጣ ነው። ለደቀ መዛሙርቱ እምነታችሁ እንዳይጠፋ እኔን ጥላችሁ እንዳትሄዱ ጸልያለሁ ነው ያላቸው። እኔን ጥላችሁ እንዳትሄዱ ጸልያለሁ ማለቱ እርሱን እንድትክዱና አይሆንም እኔ ክርስቲያን አይደለሁም እንድትሉ የሚያደርጋችሁ ፈተና እንደሚመጣ የሚያሳይ ነው። ሊነኳችሁ ብቻ ነው የሚችሉት፣ ሊያጠፏችሁ ግን አይችሉም። በሽታ ሊነካችሁ ይመጣል። መከራ ሊነካችሁ ይመጣል። ፈተና ሊነካችሁ ይመጣል። ድህነት ሊነካችሁ ይመጣል። ማንኛውም አይነት መከራ ሊነካችሁ ይመጣል። ነገር ግን ሊያሰናክላችሁ፣ ሊጥላችሁ፣ ሊያጠፋችሁ ግን አይችልም። ሊያደርግ የሚችለው ነገር ቢኖር ዝቃጮችንና ኃጢአትን ለይቶ ማጥራትና የእግዚአብሔር ባህሪ በሕይወታችሁ ውስጥ እንዲያደርግ ማድረግ ብቻ ነው። ለእግዚአብሔር ክብር አምጡ። እስቲ እውነተኛ ክርስቲያን የሚፈተነው ሁኔታዎችን ለመጋፈጥ ባለው ብቃት ነው። እውነተኛ ክርስቲያን ማለት ይህ ነው። ይህ በትምህርት ቤት ካለ ተማሪ ጋር ይመሳሰላል። ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ ትምህርት ቤት እየሄደ ምንም አይነት ፈተና ባይፈተን እንዴት ሊያድግ ይችላል? ያለ ፈተና ትምህርት ቤት ብትመላለሱ ክፍል ትቀይራላችሁ እንዴ? ስለዚህ መከራና ፈተና እናንተን ከፍ ለማድረግ ለማሳደግ የሚመጡ ፈተናዎች ናቸው። የእምነት ሕይወታችሁ መፈተን አለበት። እናንተን ለመፈተን ደግሞ እነዚህ ሁሉ ተራ ነገሮች እንደ ፈተና ሆኖ ይመጣሉ። መከራ ሳይነካችሁ ልትኖሩ አትችሉ። ትነካላችሁ። በሽታ ይነካችኋል። ማንኛውም አይነት መከራ ይነካችኋል። ስቃይም ይነካችኋል። ሊነካችሁ የሚችለው ግን ለጥቂት ነው። ያ ንክኪ ኃጢአትን ለይቶ የሚያጠራና የእግዚአብሔር ባህሪ በሕይወታችሁ ውስጥ እንዲያድግ የሚያደርግ ነው። አሁን እስቲ ሁላችንም እንነሳለን። ኢየሱስ ሆይ አመሰግንሃለሁ። ሃሌሉያ አሜን። እኔ ልጸልይላችሁ እፈልጋለሁ። ኢየሱስ ሆይ የሚሰማ ልብ ስጣቸው። ይህንን ቃል የመታዘዝ ልብ፣ ቃሉ የሚለውን የማድረግ ልብ ስጣቸው። በኢየሱስ ይህ ለእነርሱ ያለኝ ጸሎት። He had to do what the word says in Jesus' name. That is my prayer for you. እስካሁን የተመለከታችሁት የቲቪ ጆሹዋ መልካም የሆነ አስተምሮት ነበረ። እንደዚህ አይነት መልካም የሆኑ አስተምሮቶችን ታላላቅ የእግዚአብሔር ሰዎችን ወደ አማርኛ ተርጉመን እንድናመጣላችሁ የምትፈልጉ ከሆነ በአስተያየት ወይም በኮሜንት መስጫው ላይ የምትፈልጉትን የእግዚአብሔር ሰው ስም እየጠቀሳችሁ የትምህርቱን ርዕስ አስቀምጡልን። እኛ ተርጉመን ወደ እናንተ እናመጣላችኋለን። በተጨማሪ እንደዚህ አይነት መልካም የሆኑ ሕይወትን የሚለውጡና ጸጋን የምትካፈሉባቸው መልካም ትምህርቶች ሲለቀቁ ወዲያው ወደ እናንተ እንዲደርስ አሁኑኑ ይህንን ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ